ልፋት ሸጥኩኝ ባናስ ተጠያቂነት ነው አት ኩፍር ሳባህነ ባሳዩ ጓባሩ ሙታንቸ ትጅብር እሳው ተሳሉ ዲማን ሞት አከሌው በእጂ በሐቅ ወጣበት እናከነ ላኢላሃ ኢላላህ በሮኸኩም ታንስል አይራ ወረቢ ባሩን በኩል እዚ ሐዲስን በይን አንዩ ያዚ አከቱ ድረስ መሆን ቃው رسول الله صلى الله عليه وسلم ልፋተኝ ወዝነተኝ ነው ስነኖት ይሰበር ቀላል በሰውይ ደምና ወራት ይሄን ደማጥብ በርቅ ያማቁም ስለባት ሲሶይ ናጣቁንከ ዚሃዱ እንት ጅብሪል መለክት አይ በጀርባው ዲኒት ከፍሳሊ ተይጨኝ ዲሩ ያሰሉ ይበቻለና አቅማ እና ልፋት ወሰከኝ በግዚዋብ አይ መስጊድ ዝግበሰብ አይ ሀዲሲ ተከላማቴ ምን አሩ ሙስሊም በቤተና መስጊድ ይገቡ ሰዎች ነው አረ ሐሊ ጌታው በግቴ አዎ በከነና በጉራ መላእክት ነን እንሞ ይጠፈሩ አመሸክተ በመሸከቱ አዛኝ መሸከክ ዛ ተጠያቂ ነው ይሄንም ነው በዚህ በደር ብቻ ያውጣራ አምርጥና ወሳኝ ጥያቄ ያነሱት አላህ ከሚጠቀሙት ባሮች አድርገን ባጭር ላሳጥርና የነሳን ጥያቄ በመስካኛ ቀልቃራ ሶፍር ይመስል መስካኛ በአማርኛ እናገር ኢንሻአላህ ስለዚህ መስጂድ ላይ ብቻ ቁጭ ብሎ ሳይሆን ዳዋ ማድረግ ያ እንዳለ ሆኖ በየቤቱ እየሄድን እየደረስንለት ማድረግ የለብንም ወይ ማድረግ አለብን አንድ ብር ምን አልኩኝ ዳዋውን ሄደን ተጉዘን ማድረግ አለብን الشاهد ملكنا صلى الله عليه وسلم لمعاذ بن جبل ሲልኩት ወደ ምን ልከውታል አይደለ انك تاتي الى قوم من اهل الكتاب فليكن اول ما تدعوهم شهاده لا اله الا الله ይሄን እናስምርበት ሄደ ዳዋ ስታደርግ የመጀመሪያው ጥሪ ሊሆን የሚገባው ባረም ዋጅብ ወምቶ 360 ጣውታን ተቀመነ ጭራሽ ቁራጉት አምልኮ ይብረና እንዴ ባሩ አንከን ወይ ሐቅም ባሩ ማንከነ ኦኬ የመጀመሪያው ዳዋቸውና አስተምሮታቸው ምን ነበር ማለት ነው ወረድ ራሳቸው መሰከው ባቀረቡትና በተረዱት ማለት ነው ምን ነበር ማለት ነው ምን በሉ ነው لا اله الا الله تفلح የመጀመሪያ ዳዋኑ لا اله الا الله ነው እንግዲህ አባሙቱም ተረደው ይሙ መጀመሪያ ዳዋ ሊሆን የሚገባው ምንድነው لا اله الا الله በል ሲኒ ጀበና አይጠቅምህም ቀን ማምለክ አይጠቅምህም ወልይ ነብይ ይያልክ ይሄው ሰይድ ይያልክ ጠንቋይ ማምለክ ምን አይልህ አይጠቅምህም ነው የምትለው ዳዋ ካደረክለት ውጣ ሁለት በል ስንት ነጥብ ነገርኩ ሁለት ይሄን ዳዋ ካደረክ የሚወደስ ነው كنتم خير امه اخرجت للناس تأمرون بالمعروف وتنهون عن المنكر በላጭ ዞች ናችሁ ይላል አላህ በላጭነታችሁ ግን በፈያ ቃር ተይዝዙ በወዶ ቃር ምን ትብሩ ተህትሩ من اعرف المعروف ከመርጥ ሁሉ ምርጥ ወዴት መጣራት ነው الى التوحيد الى شهاده لا اله الا الله رسول الله صلى الله عليه وسلم ይማቱ ወደ ሸሃደቱ لا اله الا መጣራት ነው ግልጽ ነው ሽርክ ያለባት ኡሚ አቢ ወላጅ ሽርክ ያለባቸው ወገሚ አካባቢ ሰው ሽርክ ያለበት ሰላት ስግዱ ነው መስጂድ እንቃነነ ከተጠቀሙ ወይ ልባሳ ምናምን አጥጥማን ያድር ብንብን ሽርካው አንገፈረሰን ይጠቀም ወይ ይጠቅም መቃሩ ደሊላ መረጃው ምንድነው እሱ ቅድም ያነበብኩት ቁርአን አንቀጽ አይደለ ሽርክማ ያለበት ወለቀድ ኡህየ ኢለይከ ወለለዚነ ሚን ቀብሊከ ላ ኢንሸረክተ ላ ይበጠነ አመልክ ወዳንተም ካንተ በስተፊት ወደ ነበረው ነቢያቶች ወይ ወርዷል ሽርክ ያለበት ስራው ስራ ዶጋመት ነው ይላቸዋል መከም ሰላም ስለዚህ የመጀመሪያ ጥሪያ ተውሂድ ማለት ታነው ሽርክ ምሳሌ አካባቢችን ማህበረሰባችን ታውቃል አይደል አብዛኛው ማህበረሰብ ከከተማ እስከ ገጠር ብታየው ጠንቋይ የሚያመልክ ሰው ነው አይደል በሰይደኛችን የኢብራሂም ከነ በቃ ከተነሳ ቅርበም ብላም ነው ያንን የሚለውን ሰው ቶ ሰይድ ሰው እንዳንተ አይጠቅምህም እሱን ልቀቅ ማንን አምልክ አላህን አምልክ በብቸኛው እሱን ጥራ ብለው ዳዋ አድርገለት ካመጣው ሲምርጥ ጋር ነገ ቀርስ መውጣይ ግልጽ ነው ሁለት ነጥብ ሶስተኛ ስትወጣ መውጣት ግን ለሶስት ቀን ለአራት ቀን ምናምን ወበር ሞገድብ የተተራው ረሱላህ ሰለላሁ ዐለይሂ ወሰለም አድርጉት ስላልፈጸሙት ማለት ነው ሰሃቦችን ሙአዝን ልከውታላ ለስንቀን ቆይ ንገሩኛ አለ የለም አላህም በቁርአኑ ላይ ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ የሚለውን የሰዎች ተወጡት ይሄን ከሰዎች ለሰዎች ልጆች ከተገለጡት ሰዎች ሁሉ ምርጥና በላጭ ዞች ናቸው ነው። ስለዚህ ቀን ሳትገድብ አካባቢ ሀቅነንም ግልጽ
ነገር ለምሳሌ የሆነ ከዙር እስከ 10 የሚመች ነገር ከሆነ ሄደ የማያውቀውን ሰው ወደ መስጂድ ናና ስለ ተውሂድ ተማር፣ ስለ ሽርክ ተጠንቀቅ። ካልተጠነቀቅ ረመዳን እየመጣ ነው የምትጾመው ረመዳን ጾመ ውለህ መልሰ ማታውን ደግሞ አብሬትሪ ጂላንዬ ኑርሲንዬ ትብርበነ የዋልከው ረመዳን ጾም ምናምን ቃሉ ፉርሹ ሆነ። ይሄን ማለት ይቻላል። ግን የተከለከለው ግን መልእክተኛው ሰለላሁ ዐለይሂ ወሰለም ያላደረጉት ነገር ማድረግ ነው። እያ አካባቢኛ ታንዳዋት አንሸክል ቤቴን በየተሰበን ሳላስተምር ሳላስቀራ ሌላ ጋር የሆነ በቃ ምናምን ይዤ ሄጄ ሌላ ጋር ባድርግ ይሄ ፍሬም የለውም። ምክንያቱም ረሱላህ ሰለላሁ ዐለይሂ ወሰለም ስላላደረጉት ማለት ግልጽ ሆነ። ከማድረግ ቀንን ሳትገድብ ዳዋ ማድረግ አይከለከልም። አይደለም አስበበት ሄደው ወጥተው ይቅርና በሰላኔ ቦይማኮ ስለጌታው ወስብከ ያነምና ካፊሩ ሳይቀር እኮ ኢየሱስ ጌታ ነው ይላል በየመስመሩ አይደለም ምርጥ የሆነ ዲን አልእስላም ኢነ ዲን ዐንደላህ አልእስላም የተባለለትን ዲን ይዘህ ይቅርና ስበክ በደረስክበት አስተምር። በአላህ ላይ ታጋሩ። ጌታችን በብቸኝነት አምልኩ በባህን እዚህ ሰጥ ተውሂደው በጠበጠ እንጎድ ወንጀል ቢኖርበት እንኳን አላህ ቃል ገብቷል። የብን አደም لو أتيتني بقراب الأرض خطايا ثم لقيتني لا تشرك بي شيئا لأتيتك بقرابها مغفرة يا آدم تكهوي تياي تتشن ያናጋራ ሀቢበህን ቢያፎር ያንደበር ከቢበህነ ተውሂዳ ባግባ ወይጠበት ከበህነ ወንጀላ የምን አፈር ይመላ አመርካ ይብር አያችሁ የምን ልቅና ማለት ነው የተውሂድ ልቅና ይሄ በሌለበት አለ ከሽርክ ባልተጠነቀቀበት ዓለም ሰላቱን ቢሰግድ ጾሙን ቢጾም ሰደቃው ያዛ ቅራት ቢቀራ ምን አይለው። ስለዚህ አባቱ አነሱ ጥያቄ ምርጥ ጥያቄ በደረስንበት ዳዋ ማድረግ ተገቢ ነው። ከማድረግ ግን ስለምንድነው ማድረግ የሚቀድመው አተውሂዱ አወለን። ምክንያቱም ረሱሎች የመጡበት መንገድ የመጀመሪያው አስተምሮት ምንድነው ግልጾች ዚያን ከነ ረሱላህ ሰለላሁ ዐለይሂ ወሰለም በመካ ተሸነው እኮ ሐምሪ ሰጦ ባናንከው የቁማር ባድቤ ምናምን ዛሬ ከረምቡላ ምናምን ተቀይሯላ ቁማር ትትበኑ የትበኑ የቁማር ወጀበር ምን ነው ያጠብጥባ ምን ነው ምሽተን ያጠብጥባ ውርደት ነው። አይ ውርደት እኮ ነው። ይሄንን ነገር ባልሰማ በጭ ብለው ስለምን ነበር ዳዋ የሚያደርጉት? ስለምን ነበር? ስለ ተውሂድ ቁሉ ላ ኢላሃ ኢላላህ ቱፍሊሁ ዚ ኸምር ግፍሩ ዝሙት ግፍሩ ዚና ኮን ባደባይ ነበር አይደል? ሚስቱን ላደባባይ ሴት ልጁን አርዶ የሚተው ከህይወታው የሚቀብር አልነበሩም እንዴ? ወኢዘል መውኡደቱ ሱኢለት ቢአይ ዘንቢን ቁትለት አይዱፊነት ታሪኩን ያውሰልናል አላህ። ሴት ልጅን ከህይወታው የሚቀብሩ ሰዎች ነበሩ። ያን ሁሉ ግን ባላየ ዝም ብለው ስለምንድነው ዳዋ ያስቀደሙ? ስለ ተውሂድ። ይሄን ካደረክ ፈፋል ካደረክ ምርጥ ወሰከነ ነው ዚቱ ግልጹ መስጂድ ገባ ይሰብ ደሙ ዳዋ አያትክሽኖ ብራንከን አላህ ቁርአኑ ላይ ጭራሽ ምንም የማያውቁትን ካፊሮችን ብቻ አይደለም አስታውስ ምከር ያለው አይደል እንዴ? ወዘክር فإن الذكرى تنفع ካፊር ተንፈዑ ጃሂሊ ሙእሚኒን አይደል የሚለው? አዎ አስታውስ። ያንተ ማስታወስ ላመኑት ባሮች ይጠቅማቸዋል። መስጂድም ለገቡት ሰዎች ምን ማለት ያስፈልጋል? ማስታወስ ማስተማር ያስፈልጋል። እነሱ ሲጠነክሩ ሁቲ በነኗን እያበተት አባውንቱ በዚያን ከነ ዚሰም መጀመሪያ ስለዲው ባግባው በኋላ እንንም ገደሙ ቲት ቤተን አካባቢው ምን ይወሩ ያትመረውራ ሁቲ መስጂድ ገባ ቤተው ሲገባ ይቡቃር ቤና የመሽታት መርቃር ቤና የተከውታን ያትመርቃር ቤና ይጠቅም ወይ መስጂድ ብቻው ተኛውታ ይሄ ይጠቅም። ስለዚህ እዚህም ያለው ዳዋ ይጠናከራል። ውጭም ስደርስ በቻልከው ዳዋ አድርግ። ወስላን ነው ግልጽ ነው። ይሄ ትንሽ ነው ዲፈረንሱ ማለት ተጀበረኝ።